ጆንስ የሚለውን የአርሰናል ቲሸርት ይዞ የገባው ደጋፊ ከየትኛውም የእንግሊዝ ስታዲየሞች መታገድ አለበት። ፔጅ ስፖርት ከሰሞኑ ያው እናውቃለን አይደለ በልዩነት በስፋት ሲነሳ የነበረው የአርሰናል እንግዲህ ከዌስትሃም ጋር የነበረው ጨዋታ ነው። በልዩነት ሲጠበቅ ነበረ። በተለይም ከዋንጫውን ጉዞ ከመተበያ አንጻር እያንዳንዱ አሁን ላይ በማንቸስተር ሲቲና በአርሰናል በኩል የሚደረጉ የፕሪሚየር ሊግ ጨዋታዎች ወሳኝ ሆነው ተቀምጠዋል። በተለይ ደግሞ አርሰናል አሁን ላይ እጁ ላይ እንደመገኘቱ አንጻር እያንዳንዱን ጨዋታ ማሸነፍ ለሱ ለዋንጫ እንደሚያቀርበው ይታወሳልና ከዚህ ጋራም በተያያዘ እንግዲህ አርሰናሎች ባለድል የሆኑበትን ከዌስትሃም ጋር ያደረጉትን ጨዋታ የምንዘነጋው አይደለም። እኛም እንደዚሁ ቅዳሜ ዕለት ከማንቸስተር ሲቲ የነበረውን ጨዋታ ወደ እናንተ ማድረሳችን የሚዘነጋ አይደለም። ከብሬንፎርድ ጋር በነበረው ጨዋታ 3-0 በተለያዩበት ማለት ነው። በዛ ጨዋታ ላይ ከአርሰናል ጋር በነበረው አርሰናል ከዌስትሃም ጋር በነበረው ጨዋታ የኢንጂነር ዩሱፍ ተግባር እንግዲህ የአርሰናል ደጋፊዎችን ለሁለት ከፍሏል። ኢንጂነር ዩሱፍ ማናቸው ብለን ስንል እንግዲህ ኢንጂነር ዩሱፍ በዛ ጨዋታ ላይ ቻምፒዮንስ የሚል አርማ ይዘው እንግዲህ የአርሰናል ቻምፒዮንስ የሚል የታተመበትን ቲሸርቱ የታየበትን ስካይ ስፖርት ዋናው አስተላላፊ ስካይ ስፖርት እንደሆነ ይታወቃል የፕሪሚየር ሊግ እና እሱ በተደጋጋሚ ካሜራውን ሲያሳርፍባቸው ነበረና ከዛ ጋራ በተያያዘ እንደዚሁ ረጅም የሆኑ አርቲክሎችን ቴሌግራፍን ጨምሮ ሌሎች ሚዲያዎች ይጽፉ ነበረ። የዓለም አቀፍ ሚዲያዎችን ጭምር ስበዋል። ልክ የማንቸስተር ሲቲ ደጋፊው እንደዚሁ ከዚህ ቀደም ከአርሰናል ጋር በነበረው ጨዋታ ላይ የቦትል ይዞ የአርሰናል መለያ አርማ ያረፈበትን ቦትል ይዞ እንደመጠጣት አይነት ሲያሳይ እንደነበረው ማለት ነው። ቴሌግራፍ ላይ አለን ታይለርስ የተሰኘው ጸሐፊ የጻፈው አርቲክል ብዙዎችን እያነጋገረ ይገኛል። አርቲክሉ የሚያተኩረውም ኢንጂነር ዩሱፍ የተባለው የጀስቲስ ኮንስትራክሽን ባለቤት እንደሆነ የተገለጸው ኢትዮጵያዊ አርሰናል ደጋፊ ባሳየው ቻምፒዮንስ የሚል ጽሑፍ የተጻፈበት መለያ ነው። አርቲክሉ ሲጀምር ዌስትሃም ከአርሰናል ጋር ባደረገው ጨዋታ የተወሰነው የቫር ውሳኔ የስፖርቱ ዓለም ሰዎችን ለሁለት ቢከፍልም አንድ የምንስማማበት ነገር አለ ሲል አስቀምጧል። እሱም ቻምፒዮንስ የሚለውን የአርሰናል ቲሸርት ይዞ የገባው ደጋፊ ከየትኛውም የእንግሊዝ ስታዲየሞች መታገድ አለበት ሲል ጠንከር ያለ ሀሳቡን አስቀምጦ ነው እንግዲህ የጀመረው። በመቀጠል ታዲያ አሁን ላይ ከድጋፍ በተጨማሪ የደቂቃዎች እውቅና ለማግኘት ሲባል የተለያዩ ድርጊቶችን የሚፈጽሙ ደጋፊዎች እየተበራከቱ ነው። ልዩ የሆነ ታዋቂ የመሆን ፍላጎት አለ። ይሄንን ፕሪሚየር ሊጉ ሊቆጣጠረው ይገባል ሲል ነው እንግዲህ የጻፈው። ዋንጫ ማሸነፍ እርግጥ ሳይሆን ቻምፒዮንስ የሚል ቲሸርት ማሳየትና አሸናፊነትን ዲክሌር ማድረግ ወይም ደግሞ ማወጅ በፉትቦሊንግ ጋድስ ሊያስቀጣ የሚችል ባህሪ ነው ሲል ሜታፎሪካሊ ያስቀመጠው። ይሄም ማለት ምን ያህል ኤርሊ ሴሌብሬሽን ውጤቱ እንደታሰበው ካልሆነ ከእግር ኳስ ተለዋዋጭ ባህሪ አንጻር ዋጋ እንደሚያስከፍል ለመናገር የተጠቀመበት ሜታፎሪካል አገላለጽ ነው። ደጋፊው ለዚህ ተግባሩ ብቻ በየጊዜው በስቶክሊ ፓርክ ማለትም ይሄ የቫር ውሳኔዎች የሚወሰኑበት ቦታ ማለት ነው። በዛ በሚወሰኑ ወጥ ያልሆኑ ውሳኔዎችን እንዲቆጥርና የጋሪ ኔቭል ጠንካራ የትችት ቃላቶች ብሎም የዱሩሪ ኮሜንተሪ ጋር ታጅቦለት ሰፈር ማድረግ አለበት ሲል እንግዲህ ጠንካራ ሀሳቡን ሁላ ትችቶቹን ነው ያቀረበበት። ይህንም ተግባር የአርሰናል አርማ ያለበት ከዚህ ቀደም እንዳነሳሁት የውሃ መያዣ ቦትል እንደመጣት አይነት ተግባር ሲፈጽም የነበረው የሲቲ ደጋፊ ጋር አነጻጽሮ አሁን እሱ ክለቡ እየሄደበት ካለው መንገድ አንጻር ድርጊቱ ትክክል እንዳልነበር እንዴት እንደሚረዳውም አስቀምጧል። የአርቲክሉ ማገባደጃ ላይም እርግጥ ነው ማንም የቲቪ ዳይሬክተርና ካሜራ ኦፕሬተር እንዲህ አይነት ወጣ ያለ ነገር ሲያይ የካሜራውን ትኩረት ወደዛ አድርጎ ቀልብን መሳብ ይፈልጋል። ይሄ ግልጽ ነው ብሎ ያስቀምጣል። በዓለም አቀፍ የብሮድካስት ፖሊሲ ግን ወደ ሜዳው ዘሎ የሚገቡ ደጋፊዎች ሌሎች እንዳያበረታቱ ሲባል የካሜራ ትኩረት ወደ እነሱ ተደርጎ እንደማይተላለፉ ሁሉ እንደዚህ አይነት ደጋፊዎች አሁን የሰኮንዶችን እይታ የሚፈልጉት እንደዚህ አይነት ደጋፊዎች የካሜራ ትኩረት ሊነፈጋቸው ይገባል ሲል አስቀምጧል። ለዚህ አርቲክልም የተለያዩ ምላሾች ተሰጥተዋል። የዩሱፍ ተግባር የዓለም አቀፍ የአርሰናል ደጋፊዎችን ለሁለት የከፈለ እንደሆነ በስፋት በማህበራዊ ትስስር ገጾቻቸው ላይ ከሚሰጡት አስተያየት መመልከት ይችላል። በነገራችን ላይ ዩሱፍ በስካይ ስፖርት የተቀጠረ ተዋናይ ነው የሚለውን ሀሳብ ተቀብለው ራሱ አስተያየት የተሰነዘሩ በርካታ አስተያየት ሰጪዎች ነበሩና የስካይ ስፖርት ፕላንት ነው ሁላ እስከ ማለት ደርሰዋል። 100% ይሄ ሰውዬ በዛ ተቀጥሮ የተሰራ ነው የሚሉ ጽሁፎች በርካታ ጽሁፎችን ተመልክተናልና ስካይ ስፖርት እንዲህ አይነት የተለየ አይን ውስጥ የሚገባ ነገር እንዲያደርግ ያስቀመጠው ደጋፊ ነው የሚሉ አስተያየቶች እንዳየነው ሁሉ ለዚህም እንደ ምክንያትነት ያቀረቡት ምንድነው ከሜዳ ውጭ አርሰናል በሚያደርጋቸው ጨዋታዎች ላይ ታይቶ የማይታወቅ ሰው የማናውቀው ሰው እንዴት በዌስትሃም ሜዳ ለዛውም በለንደን ደርቢ ላይ የፊት ለፊቱን ወንበር ላይ ያገኝ ይቻላል የሚሉላ አስተያየት ሲዘረዝሩ ነበረ። ይህን አስተያየት ከሰጡት መካከል ስለ አርሰናል መረጃዎችን በማድረስ የሚታወቀው ዘጋቢ ኮነር ሆም ጭምር ይገኝበታል። ስካይ ስፖርት ከዛ ሲቲ ደጋፊ በኋላ ያስቀመጠው ሰው ነው ሲል እሱ ሀሳቡን ሰጥቷል። በሌላ በኩል ደግሞ
ልክ የአርሰናል ደጋፊ እንዲህ ሲያደርግ ነው የሚታያችሁ ወይ ያሉ እንግዲህ ያሉም አልጠፉም። የሲቲ ደጋፊ አርሰናል አርማ ያለበትን ውሃ መያዣ ይዞ የነበረ ጊዜና የሊቨርፑል ደጋፊዎችስ ሚዜዎቹ የሚል ባነር ይዘው ወደ ሜዳ ሲገቡ የት ነበራችሁ? ጽሁፉ አሁን ሊመጣ ቻለ የሚል ሀሳቡ ሰጥቷል። ፉትቦል ኢራ የተሰኘ አንድ ስለ እግር ኳስ የሚጽፍ ገጽ አለ እና እሱ ደግሞ ይህንን አርቲክል አያይዞ የቴሌግራፉን አርቲክል አያይዞ ተመልከቱ፣ ሚዲያዎች ስለ አርሰናል ምን አይነት ነገሮችን እያወጡ እንደሆነ ደጋግሜ ብየዋለሁ። አርሰናል ላይ ለአመታት የተሰራ የሚዲያ አጀንዳ አለ። ለረጅም ጊዜ ሊደብቁት ሞክረዋል፣ ግን ደግሞ አሁን ልክ ክለቡ ለድል ሲቃረብ በግልጽ እየታዩ ነው ሲል ጽፏል። በሁለቱም ወገን በኩል በርካታ አስተያየቶች ሰጥተዋል። ይህ አርቲክልም በሚሊዮኖች እየተሰገኝ በሺዎች የሚቆጠሩ አስተያየቶች ተሰጥተውበታል ማለት ነው። አዎ እኔ ግን ይህንን ቀጥታ ማገናኘው ከዘረኝነት ጋር ነው። ምክንያቱም እርግጠኛ ነኝ ይሄ ሰውዬ ኢትዮጵያዊ ወይም አፍሪካዊ ባይሆን ኖሮ እንግሊዛዊ ቢሆን ኖሮ ይሄን ያህል መረጃው አይራገብም ነበረ። ቅድም መጨረሻ አካባቢ ላይ አንተ እንደገለጽከው ለምሳሌ ይሄ ኢትዮጵያዊ ባይሆን የሱፍ እና የሌላ የአርሰናል ደጋፊ ሆኖ የሌላ ሀገር ዜጋ ቢሆን እንደዚህ አይጋነንም። ምክንያቱም ብዙ ጊዜ አሁን ሰዎች ዘረኝነት የቆመ ይመስላቸዋል። በእግር ኳሱ ነው ብዙ ጊዜ የሚታየው እንጂ የኢትዮጵያ ስም ሲጠራ የሌሎች አፍሪካኖች እንደዚህ አይነት ጎልተው ሲወጡ እኛን እንደሚያስደስተን ሁሉ የማያስደስታቸው ብዙ አካላት አሉና እንዳልከው ሜዳ ውስጥ እኛ ሻምፒዮን እንሆናለን እናሸንፋለን ምናምን ብሎ ደጋፊዎች ይዘምሩ የለ እንዴ? ከባነር ጋር ምን ልዩነት አለ? ባነሩ ታየ። ደጋፊዎች እኮ የአርሰናል ደጋፊዎች ዘንድሮ እኛ እንበለዋለን እያልክ ተጨፍራለህ አይደል? ሲቲም ይጨፍራል እንደዛው ማለት ነው። እና አሁን የሱፍ እዛ ውስጥ ያንን ባነር ሻምፒዮን ብሎ ይዞ መግባቱ በእኔ በኩል ምንም አልታየኝም ከዘረኝነት ውጭ። ያን ያህል እንደዚህ አይነት ሪያክሽኖችን ሊያመጣ የሚገባ ነው ብዬ አላስብም። ምክንያቱም አንድ ደጋፊ ከአንድ ደጋፊ የሚጠበቅ ተግባር ነው አይደለ? በተለይም በዛ አጋጣሚ የነበረው ግለት የሚታወስ ነው። ዌስትሃሞች ጎል አግብተው ከዛ ከተሻረባቸው በኋላ ራሱ በዛ ጨዋታ ላይ የነበረውን ድባብ የምናስታውሰው ነው። እና ምናልባት አንደኛ እነሱ የሚያነሱት ሀሳብ ምንድን ነው? ይሄ እየበዙ ነው፣ እንደዚህ አቴንሽን የሚፈልጉ ደጋፊዎች እየበዙ ነው ብለው ያነሳሉ ሀሳብ። ድምቀት ወስዷል እንዴ ዋና ዮናታን? የእግር ኳስ እኮ ዋናው ድምቀቱ እዛ ውስጥ ካሜራማኑም እኮ ትክክል ነው ያደረገው። ኦድ የሆኑ ነገሮችን ማየት፣ ኦድ የሆኑ ነገሮችን ለተመልካች ሲታይ ያ ካሜራ እኮ አሁን ኢትዮጵያዊ ስለሆነ በመላ ኢትዮጵያ ያለንን ሰዎች ነቅንቆናል። እኛም በተደጋጋሚ ስናየው ዩሱፍን ደስ ብሎናል። ጋናዊ ሲሆን ደግሞ ጋናዊ ደስ ይሉታል። አፍሪካዊ በመሆኑ ደግሞ አፍሪካኖች ደስ ይላቸዋል። ስለዚህ ዓለም አቀፍ አደረገው ማለት ነው ያንን ውድድሩን። ለምን ከዚህ ጋር እንደሚያያዙት አይገባኝም። በርካታ በሁለት ጎራ የከፈለ አስተያየት ነው እየተሰጠ የሚገኘው። ቀደም ሲል እንዳልኩት እንዴት እዛ ቦታ ላይ የተገኘ ነው አብዛኛው የአርሰናል ደጋፊ ሀሳብ ሲሰጥ የነበረው። በተለይም ደግሞ ሲጠይቁ ነበር ሌሎች ደጋፊዎችን ራሱ እዛ በተደጋጋሚ ስታዲየም የሚገኙ ደጋፊዎችን ይህን ደጋፊ አይታችሁ ታውቃላችሁ ወይ አዌይ ጨዋታዎች ላይ ነው ወይስ በዚህኛው ጨዋታ ነው የተገኘው? እንዴት የስካይ ስፖርትን ካሜራ ሊስብ ቻለ ብለው ደጋፊዎች ሁለት ከፍሏቸው ሀሳብ ሲሰጡ ነበረ። ካሜራውን የሳበው እኮ ሻምፒዮን ብሎ በመያዙ ነው። ገብቷል። የተገኘበት ቦታ ይመስለኛል እነሱን ያን የፍሮንትን ቦታ መያዙ እንዴት ብለው ከፊት ቪአይፒ ቦታ ለምን ተቀመጠ ነው ከፊት ላይ ያለውን ቦታ መያዙ እንዴት ብለው ከፍሎ ነው የሚገባው። መቼም ሐሳብ ያ ቦታ ደግሞ ለማንኛውም ሰው ክፍት ነው እኮ ነገር እኮ አሁን ዞሮ ኢትዮጵያዊ ስለሆነ ነው። የሱፍ ኢትዮጵያዊ ባይሆን ኖሮ እንደዚህ አይጋነንም ነበር ወይ አፍሪካዊ ባይሆን ኖሮ ብዙ ጊዜ ተዳፍኗል ይባላል እንጂ አውሮፓ ሀገራት ላይ በተለይ እንደውም ወደ አሜሪካ ምናምን የሚሻል ይመስለኛል። አውሮፓ ሀገራት ላይ ይሄ የዘረኝነት ነገር በፍጹም የተዳፈነ አይደለም። ስለዚህ ዩሱፍ ግን አገሩንም አስጠርቷል። በዚህ አጋጣሚ ኢትዮጵያን የአርሰናል ደጋፊዎች ሁሉ አኩርቷል። የበርካታ ሰዎችን አይን ነው መሳብ የቻለው። ዓለም አቀፍ ሚዲያዎች ሌሎች ኢትዮጵያኖች የሚታዩ ነበር። እዛ ላይ ታይቷል። ሌሎች በዛ አካባቢ የነበሩ ጀርመን ቡንደስሊጋ ላይም አንድ ኢትዮጵያዊ ነበሩ ጊዜ ኢትዮጵያን ባንዲራ ይዞ የሚታየና አሁን የዛን ጊዜ የተለያዩ ባነሮችን ይዞ የሚገቡ አሉ። ግን እንደዚህ ካሜራ አልሳቡም። ካሜራም መሳቡ ነው አንደኛ። ሁለተኛ እንዳልኩ የዘረኝነት ሁኔታ ነው። ፔጅ ስፖርት